ጸጉርሽ በፍጥነት እንዲያድግ ትፈልጊያለሽ? አዎ ከሆነ መልስሽ ይህ ቪዲዮ ላንቺ ነው። ዛሬ ጸጉርሽን ለማሳደግ ማወቅ ያለብሽን አስፈላጊ ሚስጥሮችን በዝርዝር እነግርሻለሁ። ይህን ቪዲዮ እስከመጨረሻው ተከታታይ፣ ምክንያቱም በመሃል ላይ የማነሳቸው ሀሳቦች ጸጉርሽን በፍጥነት ለማሳደግ የሚረዱሽ ናቸው። ላይክ እና ሰብስክራይብ በማድረግ ጀምሪ። አንደኛ፣ ጸጉርን በትክክል ማበጠር። የጸጉር አበጣጠር የጸጉራችንን ጤንነትና እድገት ላይ ትልቅ ተጽዕኖ መፍጠር የሚችል ተግባር ነው። የትኛውንም አይነት የጸጉር መንከባከቢያ ብትጠቀሙ ጸጉራችሁን በትክክለኛው መንገድ ማበጠር ካልቻላችሁ ጸጉራችሁ የተስተካከለ እድገት ሊኖረው አይችልም። ጸጉራችንን ስናበጥር በኃይልና በግዴለሽነት ከሆነ እንዲሰበር፣ እንዲነቃቀልና ጫፉ መንታ እንዲሆን እናደርገዋለን። ለዚህም ነው ጸጉራችን የምናበጥርበት መንገድ የተስተካከለና የተረጋጋ መሆን ያለበት። ጸጉራችሁን ስታበጥሩ የተያዘ የሚያስቸግራችሁ ከሆነ እነዚህን ሁለት ዘዴዎች ተጠቀሙ። አንደኛው ዘዴ የተልባ ጄል ነው። የተልባ ጄልን ለማዘጋጀት 2 ኩባያ ውሃ ማፍላትና ግማሽ ኩባያ የተልባ ፍሬ መጨመር፣ እስከሚወፍር ድረስ ማንተክተክ፣ ከዚያም በትኩሱ ማጥለል። ምክንያቱም ከቀዘቀዘ በኋላ በቀላሉ ለማጥለል ትቸገራላችሁ። ከዛ በኋላም በጸጉር ላይ በመቀባት በቀላሉ ማፍታታት ትችላላችሁ። ሁለተኛው ዘዴ ደግሞ የሬት ጄል ሲሆን የሬት ጄል ለጸጉር ጤንነት ተስማሚ የሆኑ ግብአቶችን ይዟል። ይህም ለጸጉር እድገት ተስማሚና ተመራጭ መንገድ ነው። ከዚህም በተጨማሪ የራስ ቆዳ ጤንነትንም ለመጠበቅ ያስችለናል። ከነዚህ ዘዴዎች አንዱን በመጠቀም ጸጉርን ማበጠርና ለማፍታታት መሞከር የጸጉር እድገት ላይም ትልቅ ልዩነትን የሚፈጥሩላችሁ ተግባሮች ናቸው። ሁለተኛ፣ ጸጉርሽን በትክክል መታጠብ። ጸጉር ጤናማ ሆኖ እንዲያድግ የራስ ቆዳሽ ንጹህ መሆን አለበት። በራስ ቆዳ ላይ የሚከማቹ ቅባቶች፣ ቆሻሻዎች የጸጉር እድገትን ሊያዘገዩ ይችላሉ። ነገር ግን በየቀኑ መታጠብ የተፈጥሮ ዘይቶችን ሊያስወግድ ይችላል። ስለዚህ በሳምንት ከ1 እስከ 2 ጊዜ ለጸጉር ተስማሚ በሆነ ሻምፖ መታጠብ በቂ ነው። ሌላው ደግሞ ጸጉርሽን ከታጠብሽ በኋላ በከፊል ከደረቀልሽ በኋላ ለጸጉር የሚስማሙ ቅባቶችን መቀባት መርሳት የሌለብሽ ተግባር ነው። ሶስተኛ፣ የራስ ቆዳሽን ማሳጅ ማድረግ። የራስ ቆዳ ማሳጅ ማድረግ የደም ዝውውርን ያሻሽላል፣ የጸጉር ስሮች በቂ ንጥረ ነገር እንዲያገኙና የጸጉር እድገትን ለማፍጠን ይረዳል። በየቀኑ ለ5 ደቂቃ በጣቶችሽ ቀስ ብለሽ የራስ ቆዳሽን ማሳጅ አድርጊ። ከፈለግሽ እንደ የሮዝመሪ ኦይል፣ የኮኮናት ኦይል ወይም ካስተር ኦይል በመጠቀም ማሳጅ ማድረግ ትችያለሽ። የሮዝመሪ ዘይት ወይም ቅጠል የጸጉር ስሮች በቂ ንጥረ ነገር እንዲያገኙ ያደርጋል። በተጨማሪም የጸጉር እድገትን፣ መለስለስን እና የጸጉር መርገፍን ይቀንሳል። አራተኛ፣ መንታ ጸጉርን መቆረጥ። ብዙ ሰዎች መንታ ጸጉር አላቸው፣ ነገር ግን መንታ የሆነውን ጸጉራቸውን አይቆርጡትም። መንታ ጸጉር የጸጉር እድገት እንዲዘገይ ሊያደርግ ይችላል። መንታ ጸጉርን መቁረጥ ጥሩ ቢሆንም በየጊዜው የምትቆረጡ ከሆነ ግን ጸጉራችሁ ማደግ እንዲያቆም ሊያደርገው ይችላል። የጸጉር መንታን ቢያንስ ከ3 እስከ 4 ጊዜ ብቻ መቁረጥ የጸጉር እድገትን ያፋጥናል። አምስተኛ፣ ጸጉርሽን እርጥበት አቅርቢለት። ደረቅ ጸጉር በቀላሉ ይሰበራል፣ ስለዚህ ኮንዲሽነር መጠቀም አስፈላጊ ነው። በተጨማሪም በሳምንት 1 ጊዜ ዲፕ ኮንዲሽነሪንግ ማስክ ወይም የተፈጥሮ ማስክ ተጠቀሚ። ይህ ጸጉርሽን ለስላሳና ጠንካራ ያደርገዋል። የተፈጥሮ ማስክን ለማዘጋጀት አቮካዶንና እንቁላልን መጠቀም ትችላላችሁ። አቮካዶንና እንቁላልን በማድረግ መፍጨት፣ ከዚያ በኋላም ከመታጠባችሁ ከ1 ሰዓት በፊት መቀባት። በፌስታል በመሸፈንም መታጠብ ትችላላችሁ። የሐር ወይም የሲልክ ትራስ ላይ መተኛት። የጥጥ ትራሶች ጸጉርን ያደርቃሉ። የሐር ወይም የሲልክ ትራስ ግን ጸጉርሽን ከመሰበርና ከመነቃቀል ይጠብቃል። እርጥበትም ቢሆን ያቆያል። ትንሽ ለውጥ ቢመስለንም ትልቅ ውጤት ያመጣል። ሌላው ደግሞ የትራስ ጨርቅን በሳምንት ከ2 እስከ 3 ጊዜ መቀየር አስፈላጊ ነው። ረጅምና ጤናማ ጸጉር ለማግኘት ውድ ምርቶችን መጠቀም አይጠበቅብንም። ትክክለኛ እንክብካቤ፣ ጤናማ ልምዶችና ትዕግስት ያስፈልገናል። ጸጉርሽን በፍቅር ተንከባከቢውና ውጤቱን በቅርቡ ታያለሽ። እስከመጨረሻ የተከታተላችሁኝ 1 ቁጥርን ጻፉልኝ። ይህን ቪዲዮ ላይክ፣ ሼር እና ተጨማሪ የውበት ምክሮችን ለማግኘት ቻናሌን ሰብስክራይብ ማድረግን አትርሺ። በቀጣይ እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉኝ። በቀጣይ ቪዲዮ እስከምንገናኝ ደህና ቆዩልኝ።